ምኩራብ በአይሁድ የማመስገኛ የጸሎት ቦታ ነው። በአይሁድ ሁለት አለ። አንድ መቅደስ አለ። ያ የሰሎሞን ቤተ መቅደስ ነው። መቅደስ አንድ ነው፣ በኢየሩሳሌም ብቻ ይገኛል። ነገር ግን ምኩራብ 10 አባወራ ካለ በዛ አንድ ላይ ሆነው ጸሎት እንዲያደርጉ ተብሎ ምኩራብን እንዲሰሩ በኦሪቱ ስርዓት ተሰርቶላቸዋልና አይሁድ በሄዱበት ሁሉ እስካሁንም ድረስ ምኩራብ ሰርተው በምኩራባቸው ጸሎትን ያቀርባሉ፣ በዛ ይማማራሉ። የእግዚአብሔር ነገር የሚታሰብበት ነው። ምኩራብ ብሎ ቅዱስ ያሬድ የሚያስብበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ወደ ኢየሩሳሌም በወጣ ጊዜ ያደረገውን ማንጻት የቤተ መቅደስ ማንጻት ስርዓት ለማሰብ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 4 ጊዜ በዘመነ በመዋዕለ ስብከቱ ማስተማር ከጀመረ ጊዜ በኋላ እስከ መጨረሻው እስከሚገባበት ጊዜ ቤተ መቅደስ እስከሚገባበት 4 ጊዜ ወጥቷል። የመጀመሪያው ነው ይሄኛው በዮሐንስ 2 ላይ ተጽፎ የምናገኘው። የመጀመሪያ ጊዜ እንደገባ የመጀመሪያ ስራው ያደረገ ጌታችን መድኃኒታችን ኢየሱስ ክርስቶስ የአገልግሎቱ መጀመሪያ ያደረገው ቤተ መቅደስን ማንጻት ነበር። በዚያ የሚሸጡ የሚለውጡ ለዋጮችን አገኘ ይላል። በሬ፣ በግ፣ አርጋብ የሚሸጡ የሚለውጡ ሰዎችን አገኘ ይላል። እነሱን ቅዱስ ማቴዎስ ጅራፍ ሰርቶ እየገረፈ አስወጣ። ደግሞ ለዋጮችን አገኘ፣ ገንዘብ የሚለውጡትን እነሱን ደግሞ ይሄንን ከዚህ ይዛችሁ ውጡ፣ ቤቴ የጸሎት ቤት ትባላለች፣ እናንተ የወንበዴዎች የቀማኞች ዋሻ አደረጋችሁት ብሎ አላቸው። ይሄንን ያደርጉ የነበረው ሰው በቤተ መቅደስ አንድ ነው። አንድ ስለሆነ በኦሪቱ ደግሞ በዓመት አንዴ አይሁድ የሆነ ይሁዲ የሆነ በሙሉ በዓመት አንዴ ሄዶ ቤተ መቅደስን እንዲሳለም መስዋዕትን እንዲያቀርብ ያዛል። ይሄንን ብለው ከሩቅ ሀገር የሚመጡ ነበሩ። ከዛ ሲመጡ በሬውን ነርተው ሲመጡ የብዙ ቀን መንገድ ስለሚጓዙ የወራት የዓመታት መንገድ ተጉዘው ስለሚደርሱ እነሱ በደረሱ ጊዜ ካህናቱ ከዛ ሆነው ያራክሱታል። ይሄንን ምን አድርገን ሰዋዋለን? እንደዚህ የከሳውን ጥፍሩ የዘረዘረውን ይሄን መስዋዕት አድርገህ እንዴት ይቀርባል? ሂድ መልስ ይሉታል። ሀገሬ ሩቅ ነው ምን አደርጋለሁ ሲል እንደዛ ካልክ እኛ አለን ይሉና የራሳቸውን ሰው ደግሞ አስቀምጠው ያንተን 2 በሬ በአንድ በሬ ያንተን ወርቅ በእኛ 1 ወርቅ እያደረግን እየለወጡ ከሰው እየቀሙ ቤተ መቅደሱን የነሱ መክበሪያ ያደረጉ ነበሩ ይላል። ወደ መቅደስ መግቢያውን እንደዚህ ሱቅ ሰርተውበት በሬ፣ በግ፣ እርግብ የሚለውጡትን ወርቅ፣ ብር በጠረጴዛ ደርድረው ሰው ወደ ቤተ መቅደስ ሲመጣ መጀመሪያ የሚያገኘው ያንን ነበር።
እንዲህ እያደረጉ ጌታችን አገኛቸው። አሁን ሲታሰብ እነሱ የሚናገሩት ለቤተ መቅደስ ለእግዚአብሔር ንጹህ ያልሆነ መስዋዕት ማቅረብ ይቻላል? አይቻልም። የአቤልን መስዋዕት ተቀብሎ የቃየንን መስዋዕት አልቀበልም ያለ እግዚአብሔር መስዋዕቱ ንጹህ ስላልሆነ፣ ስለዚህ በኦሪታቸው እነሱ እንደሚሉት ከሆነ ያደረጉት ነገር ምን ስህተት አለው? ምን መጽሐፍ ተጠቅሶ ሊከላከሉት የሚችሉትን ነገር ነው ያደረጉት። ነገር ግን ዋናውን መሰረቱን ረስተውታል። ዋናውን መሰረቱን ረስተውታል። ከመስዋዕት ይልቅ ምህረትን ወዳለው ያለውን ባስተዋላችሁ እነዚህን ኃጢአት የሌለባቸው ባልነቀፋችኋቸው ነበረ ይለናል ጌታችን በሉቃስ ወንጌል። ሐዋርያቱ እሸት በሰንበት ሲበሉ አይተው እንዴት በሰንበት እሸት ይቀጥፋሉ ብለው ሲወቅሷቸው፣ አሁንም እነሱ እግዚአብሔር እንደማይቀበለው ብለው ቢያደርጉትም ከውስጥ ግን ሌቦች፣ ቀማኞች ናቸው። ውስጣቸው የሚያደርጉት መጽሐፍ የሚጠቀስለት ቢሆንም ለራሳቸው እንክበርበት እንብላበት ብለው ነበር የሚያደርጉት። አሁንም ይሄን የሚያደርጉት ከውጪ ከቤተ መቅደስ ውጪ ያሉት አይደሉም፣ ቤተ መቅደስ ውስጥ ያሉት ናቸው። አሁንም በቤተ መቅደስ ውስጥ ያለነውን ክፉዎቹ የነሱን ልንጠቅስ እንችላለን። የራሳችን ቢጠቀስ ምን ሊሆን ነው? ስንሰጥ እንኳን የሚቀበሉትን እንተው ለተቀባዩ የስንሰጥ እንኳን ለአገልግሎታችን በህይወታችን ደግ ሰጪ እሱ ቸር ነው ልባል ብለን የምንሰጥ ስንት አለ። ውስጣችንን እኮ እግዚአብሔር ያል ስንሰጥ ደስ ይለናል። ትልቅ ነገር እንዳደረግን ገንዘብ ጨርቅ ሰተን ትልቅ ነገር የሰራን የሚመስለን እኮ ነው። ይሄ እኮ ስለኛም ነው። ይሄ ሌብነት ነው። እግዚአብሔር ከሰጠው ላይ ሰው ቢሰጥ ምን የሚያስታብይ ምን የሚያስቆራ ነገር አለ? ግን ለራሳችን ክብርን ሽተን እናደርገዋለን። ክብር ሳንሻ ለራሳችን ሳንፈልግ ብናደርገው ዋጋ ባሰጠን ነበር። ይሄንን ያደረጉት ለራሳቸው እንክበርበት እናትረፍበት ሳይሉ ቢሆን ምን ያህል በተጠቀሟል። ጉዳት ያደረገው ውስጣችን ነው። እኛ ተግባሩ ላይ የምናተኩረውን ያህል ልባችን ላይ አናተኩርም። ልባችን ነው ሊለወጥ የሚገባው። መጀመሪያ ሊሰራ የሚገባው ልባችን ነው። በቤተ መቅደስ ውስጥ የሚሰራው የምናደርገው ነገር እነዛ ከሩቅ አገር መምጣታቸውን ያለፉበትን መከራ ወንበዴ ቢገላቸው ውሃ እየጠማቸው ይሄን ሁሉ መከራ አልፈው ወደ ቤተ እግዚአብሔር እንደመጡ ረስተው ስለ መስዋዕታቸው ነቅፈዋቸዋል። ይሄ ቢባል ለካህናት ብቻ አይደለም ለኛም ነው። ሰው ወደ ቤተ ክርስቲያን ከሩቅ ምን ያህል ልክ የሩቅ አገር ያህል ልቡ ከቤተ ክርስቲያን የራቀ ከእግዚአብሔር የራቀ ሰው
እግዚአብሔር አነሳስቶት እንደው አንድ ቀን እስቲ ልምጣ ብሎ ሲመጣ አስደንግጠን የምናባረር እኮኛ አለናል። ነጠላ አለባበሱን አይተን ያበላሸውን አጉልተን ጥፋቱን አጉልተን ሰው እናጠፋለን። ስለዚህ ይሄ ስለነሱ ብቻ አይደለም ማለት እኛንም ይመለከታል። በእግዚአብሔር ቤት እግዚአብሔር ቤቱ የጸሎት ቤት ነች። እኛ የምንመጣ አንዳችንን ልንቆጣጠር አይደለም። ብዙ ጊዜ ያጋጥማል። ቤተክርስቲያን ላይ ችግር እንዴት ይመጣል ሲባል እኔ ተሻልኩ ነኝ የሚለው የሰውን ድክመት እየነቀፈ ይሄን አስተካክል፣ ይሄ እንደዚህ ሆን እየተባባለ በዛው ቤተክርስቲያን ችግር ይፈጠራል። በፍቅር ቢደረግ እኮ ጥሩ ነበረ። ከንግግራችን ከአደራረጋችን ጀምሮ ብዙ ጊዜ ችግር ያለብን ሰውን ከማዳን ይልቅ የሚያጠፋ ሆኖ የሚገኝ ነው። ስለዚህ ቤቱ ቤተ ጸሎት ነው። የመጣን ልንጸልይ ከእግዚአብሔር ጋር ልናወራ ነው እንጂ እርስ በርስ ልንነታረክ አይደለም። እርስ በርስ ልንነቃቀፍ አይደለም። ወደ እግዚአብሔር ጸልየን ልንመለስ ይገባል። ሌላም ብዙ ነገር ቤቴ ቤተ ጸሎት ትሰማያለ ጌታችን። ቤቴ ቤተ ጸሎት የጸሎት ቤት ትባላለች አለ። ግን በእውነት የምናደርገው ነገር በቤተ መቅደስ ውስጥ ጸሎቱ ይበልጣል ወይስ ሌላው ነገር ይበልጣል? በሀገራችን እንደውም በአንዳንድ ቦታ ሲሰማ ሲታይ በጣም የሚገርም የሚደንቅ ነገር ሆኖ እያየነው ነው። በቤተ ክርስቲያን ቅዳሴው ሌሊት ሰው የማይመጣበት 10 ሰዓት ከሌሊቱ ይጀመራል። ሰው ሲደርስ ቅዳሴ አልቆ የመድረኩ አገልግሎት ተሰልፎ ይመጣል። ይዛለ አበባው የስፒከሩ ማዕት ይደረደራል። ሰው ይሰበሰባል። ጭብጨባው እልልታው ይደምቃል። ከዛ ገንዘብ ገሌ ይሄን ያልሰጠ እልል በሉ አጨብጭቡ እየተባባልን እየተሸነጋገልን ወደ ሲኦል ተያይዘን አይደል? አሁን እዚህ ታዲያ ምን እናድርግ? እንደ ሀገራችን እንደ ሀገር ቤት ቢሆን አገልግሎት ቅዳሴውን ሳናስቀድስ ጸሎቱን ሳንጸልይ ሌላው እኮ ትርፍ ነገር ነው አይገርም? ለምንድነው ጸሎት ቤቴ ቤተ ጸሎት ትባላለች? ጸሎት ማለት እምነት ይጠይቃል። ከሰው ስንነጋገር እየሰማኝ ነው እንላለን። ሰው እኮ ቁጭ ብሎ ሲያነጋግረን ራሱ እንደው ሌላ ነገር አይኑ ባይኑ ወደ ሌላ የሚያማትር ሲሆን ለመናገር ፍላጎታችን ይቀንሳል። ዝም እንላለን። ነገሩን ትውት እንላለን። ያሰብነውንም እንተዋለን። ሰው ሲያነጋግረን የምንናገረውን የሚሰማል፣ እሱም ሲናገር የምንሰማው መሆኑን እንፈልጋለን። ከሰው ጋር ስንነጋገር ለእግዚአብሔር ግን ጸሎት ስናቀር በእምነት እንደሚሰማን አምነን ነው እንጂ የምናቀርበው እስቲ ቆይ ስማ ቆይ አንዴ እኔ እየተናገርኩ ነው ተራህን ጠብቅ የምንባባልበት አይደለም። በፍትሐ ነገሥት ጸሎትሰ ተናግሮተ ሰብ ምስለ እግዚአብሔር ብሎ ይነግረናል። ጸሎት ማለት ከእግዚአብሔር ጋር ሰው ከእግዚአብሔር ጋር መነጋገሩ ነው ይለናል። ያ ደግሞ እምነት ይጠይቃል። እምነትን ከምንጠየቅ ሌላ ምንም ቢሰጠን ብንጠየቅ እንሰጣለን። እንደው እዚህ ማህበራዊ ህይወቱም ሌላ ቦታ ስለማይገኝ ለጸሎቱ ብሎ ከሚመጣው ሰው ይልቅ ማህበራዊ ህይወቱን ብሎ የሚመጣው ይበልጣል። ብዙ ቦታ ስናስተውል ይሄን የቅዳሴው ራሱ እንደው ግማሹን ቆርጠን ከግማሽ በኋላ እንትን ብንል ግድ የማይሰጠው ብዙ ሰው አለ። ልክ ይሄን እንደ ድራማ እንደ ቲያትር
እንደምንጫወተው አድርጎ ቆጥሮ የምንመለከት ብዙዎቻችን አለ። ያሳዝናል። በዚህ የሚደረገው ሚስጥር ብናይ ቢገባን ዳባቶቻችን ቢሆን እንደው አንድ ቀን አይናችን ቢከፈትና እነሱ ያዩትን ብናይ ያሳዝናል። ምን ያህል እንደምናጣ እንኳን ሌላ ነገር ልናስብ እንኳን ሌላ ቦታ ሐሳባችን ሊሄድ መንፈሳዊ አረጋዊ የሚባል መጽሐፍ አለ በቤተክርስቲያናችንና በህይወቱ በጣም በገዳም ውስጥ ሲኖር በጣም ትሁት ስለሆነ ቀድስ ሲሉት ፍም ይዞ እኔ ባይሆን ፍም ላፍምላችሁ እናንተ እያላችሁ እኔ እንዴት ለቅዳሴ በቃለሁ ይልና ፍም ያፍማል። ከሰል ማያያዝ ማለት ነው። እሳት ለኩሶ አስተምር ሲሉት ባይሆን እኔ መጽሐፍ ልዘርጋ አትሮኖስ ላዘጋጅላችሁ መች ተምሬ ደግሞ አስተምር ትሉኛላችሁ እያለ እንዲህ እያለ ብዙ አመት ኖረ። እንቢ ብሎ አንድ ቀን ይላል አንድ ቀን በግድ ይዘው ቅዳሴ ያስገቡት ግባ አሉት። በግድ ይዘውት ቢገባ ሀበነ ሊል መስዋዕቱን ሲያነሳው እጁ ላይ የበግ ጠቦት ሆኖ ታየው። ደነገጠ። ልክ መፈተቱን ሲጀምር ደሙ በእጁ ላይ እየወረደ ታየው። ያን ሲመለከት ለብዙ ሰዓት ዝም አለ። የሆነ ነገር ቢታየው ነው ብሎ እነሱም ታግሰው ጠበቁት ይላል። መጨረሻ ላይ ቅዳሴውን እንደጨረሰ አልዋለም አላደረም። ይሄን እስከነ ኃጢአት ይሄን ያሳየህ ምን ከሰው ጋር ሆኜ ይሄን ካሳየህ ከሰው ተለይቼ ብኖር ምን ታደርግ ይሆን ያንተ ቸርነት ብሎ እለቱን ሳይውል ሳያድር ገዳሙን ከገዳሙ ጠፍቶ በረሃ ገባ ይላል። በረሃ ገብቶ ኖረ። ያችን ስላየ አይናችን ቢገለጽ የምናደርገው ድራማ አይደለም። እንደፈለግን ልንቀንሰው ልንጨምረው የምንችለው አይደለም። ስለተዋደድን እገሌ ወድጄሃለሁ ናስቲ አንተ ግባና ይሄን አድርግ፣ እገሌም ጠልቼሃለሁ አንተ ውጣ የምንባባልበት አይደለም። የእግዚአብሔር ቤት የሥርዓት ቤት ነው። የምንሸነጋገልበት አይደለም። ታዲያ በዚህ በእግዚአብሔር ቤት የሚደረገውን ሥርዓት ብዙውን ስንመለከት እኛ በእኛ ልብ ውስጥ ያለውን ስንመለከት አንረዳውም አናስተውለውምና እንደቀላል ልጆቻችን ሲያናግሩን የምናሰጠውን አስተውሎት እንኳን እግዚአብሔር ቤት ሳይኖረን ሲቀር ያሳዝናል። እግዚአብሔር እንደምን ያዝናል። ሀገር ብትበጠበጥ ምህላ የሚቀርብበት ጊዜ ነበር። ሀገር እንደዚህ የሆነች ሰው እየሞተ ክርስቲያኖች እየተገደሉ እግዚኦ ለማለት እንደው ምህረትህን ላከልን ለማለት አሁን ምን ያለንበትን ቦታ እምነታችን ምን ያህል እንደወጣ በቃ ፎርማሊቲ ብቻ ሆነን እንደቀረን እኮ ነው የሚያሳየው። ገጠር የኖራችሁ ያደጋችሁ ታውቃላችሁ። መቼም ዝናብ ሲጠፋ ለገበሬ ተብሎ ዝናብ ከሌለ ገበሬ በምን አብቅሎ ህዝቡን ሀገሩን ይመግባል ተብሎ እግዚኦታ በቤተ ክርስቲያን ካህናት በየመንደሩ ደግሞ አዛውንት ሽማግሌዎች እናቶች ተመርጠው እግዚኦታ ይደርስ ነበር፣ ምህላ ይደርስ ነበር። አሁን ዝናብ መቅረቱ አልፎ ረሃቡ ችግሩ አልፎ
ሰው በሰው ጨክኖ እየታረድን እየተገደልን ወደ ቤተ ክርስቲያን ከመሄድ ይልቅ መረጃ ለመሰብሰብ ማን ነው እንዲህ ያደረገው ወይኔ እገሊን እንደው እነዚህን እንዲህ የሚያደርጉ ወኔ ያለው ሰው ጠፋ ጎበስ ሰው ጠፋ እየተባባለ የታዲያ እኮ ክርስትናችን ምን ያህል እንዳለ ነው እና ቤተ ክርስቲያንን ለውጠናታል በማይሆን ነገር እና ይሄንን ጌታችን ቤተ ክርስቲያንን ያጸደው ከዚህም ከመሰቀሉም በፊት ጌታችን የመጨረሻ ስራው ያደረገው መልሶ ሲመለስ ድጋሚ እየሸጡ እየለወጡ አገኘ እነሱን መልሶ ማስወጣት ነው ያደረገው። የመጀመሪያውም ስራ ቤተ ክርስቲያን ነች ማጽዳት ነው። ሁለተኛውም ቤተ ክርስቲያንን ማንጻት ነው እና እግዚአብሔር ከምንም በላይ ከኛ የሚፈልገው በቤተ ክርስቲያን እኛ ከምንሰጠው ከምናደርገው በፊት እኛን ነው። ይሄንን ተረርተን መጀመሪያ መስጠት ስንጀምር ከራሳችን እንጀምር፣ ከልባችን እንጀምር፣ ልባችንን እንስጠው፣ መተን እንነጋገረው፣ እንደ ጓደኛ እናማክረው። ልጅ ለአባቱ ላይ ሄዶ እንደሚያለቅስበት ሄደን እናልቅስ። ምናልባት እግዚአብሔር ይራራልናል። በዚህ ሁሉ ውስጥ ታዲያ ይናገርና ይሄንን የተናገረው ቤተ መቅደስ ብሎ የተናገረው ስለ ሰውነቱ ነበረ ይላል። ቤተ መቅደስ የተባለው ሌላው የራሳችን ሰውነት ነው። በሰውነታችን የምንሰማውን የምናደርገውን ልናስተውል ይገባል። እግዚአብሔር እኛ የምናየውን የምንሰማውን የምንናገረውን ሁሉ ስለዚህ ሁሉ ይገደዋል። ይሄን ካላደረግን ግን ለነሱ የተባለው ለኛም ይሆናል። ብዙዎች ተአምርን ድንቅን ስላዩ አመኑበት ይላል። ብዙ ሰው በእኛም ቤተክርስቲያን ብዙ ሰው ቤተክርስቲያን የሚመጣ ጸበል ቦታ ሄዶ ተአምር ድንቅ ስላየ የማይክደው እግዚአብሔርማ አለ ብሎ የሚከራከር ስለዛ ተአምር ነው። ከዛ አልፎ ግን ህይወት በሚለውጥ መልክ አይደለም። ተአምሩ ሲጠፋ ለኔ ይደረግልኛል ብሎ በማመን እንኳን አይደለም። ታዲያ እነሱ ብዙ አመኑበት ይላል። ብዙዎች አመኑ፣ ግን እሱ ግን አይተማመናቸውም ነበር ይላል። እግዚአብሔር የማይተማመንበት ህዝብ በቤተ ክርስቲያን ውስጥ የሞላ ነው ከሆነ እንደ አይሁድ ዞሮ ዞሮ መጥፋት ነው የሚጠብቀን እና እግዚአብሔር ከቤተ መቅደሱ በመዓት ጅራፍ በቁጣ ጅራፍ ገርፎ ሳያስወጣን ራሳችንን መርምረን በሚገባን ቦታ በሚገባን አመላለስ ልንመላለስ ይገባል። እግዚአብሔር ከምንም ቀድሞ የሚፈልገው ፎርማሊቲ አይደለም። ቅዳሴ ባይቀደስ ይሻላል። እንደውም ፍትሐ ነገሥት ዛሬ ያለው ምዕራፍ 2 አይደል? በዚህ ምዕራፍ 2 ሲጀምር ስለ ቤተ ክርስቲያን ነበር የሚያወራው እና ስለ ቤተ ክርስቲያን እዛ ላይ ምን ይላል? ቤተ ክርስቲያን የገባን ዕቃ ሳህን ቢሆን ማንኪያ ቢሆን በኋላ ፈትፍቼ ልብላበት በጽዋው ውሃጥም ልጠጣ ላርካበት ውሃጥምን ብሎ ልጠጣበት ቢሉ አይገባም ይላል። ያን ቢያረጉ እንደ ናቡከደነጾር መሆን ነው ይላል። ናቡከደነጾር ቤተ መቅደሱን እስራኤልን ሲማርክ የቤተ መቅደሱን ነዋያ ሲያይ በወርቅ የተሰሩ ያሸበረቁ ናቸው። ይሄማ ለነገስታት የሚመች አይደለም ብሎ ወስዶ በላበት ጠጣበት ይላል። እንደ አሳማ 7 ዓመት አሳማ ሆኖ ኖሮ ኋላ እግዚአብሔር ምህረት ሲሰጠው ለምልክት እንዲቀር የእሪያ ጥፍር በላዩ ላይ ትቶበት ነው እንትን ያለው። ራሱን እዛ ያህል ተፈጥሮ ተለውጦ አሳማ እንደሆነው እኛ ምናልባት እንደሱ ጅራት አብቀለን አፍንጫችን ተለውጦ አሳማ ላንሆን እንችላለን።
ህይወታችን ያሳማው ነው ያደርገዋል እግዚአብሔር። የእግዚአብሔርን ነገር ወስደን ለግላችን እንጠቀም አይሆንም። እኛ ራሳችን የእግዚአብሔር ነው። ሰውነታችንን እግዚአብሔር ለማይፈልገው ነገር ብንጠቀም ሰውነታችን ያሳማው ነው። መብላት መጠጣት፣ ከዛ ያለፈ እንትን ማይል መተኛት፣ ከዛ ያለፈ ቁም ነገር የሌለው ምድራዊ ለአፈር ራሱን የሚያዘጋጅ ሆነን ነው የምንቀር። ስለዚህ የተጠራነው ለትልቅ አጠራር ነው፣ ለሰማያዊ ኑሮ ነው፣ ለዘላለማዊ ህይወት ነው። ለዛ ራሳችንን እንድናዘጋጅ እግዚአብሔር ቅዱስ ፈቃዱ ይሆነልን። ቤተክርስቲያናችንን ጠላቶቿን የተነሳባትን መከራውን ሁሉ ያስታግስልን። ለገዳዮቹም ለአጥፊዎቹም መቼም በአራያ ሥላሴ በሥላሴ አምሳል የተፈጠሩ ናቸውና ልቦናን ሰጥቶ ለንስሐ ያብቃልን። አምላካችን እኛንም በውስጥ ያለነውን በእግዚአብሔር በአንደበታችን የምንታመን ብቻ ሳይሆን እሱ የሚያምንብን የሚተማመንብን ክርስቲያኖች እንድንሆን ቅዱስ ፈቃዱ ይሆነልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።